ይፈታልን ትናመችኝ ያሳልን ሰላም እንዴት ናችሁ? ዛሬ የቲክቶክ ቪዲዮዎች ሪያክት እናደርጋለን ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። ዳይ ወደ አልመጣም እዛው ነው ሲግናል ምንድን ነው ቲቪ ምን ተነጋግቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ እሱ ደግሞ ለኔ ጠይቁኛል እንዴ? እሺ ልጅ ሴት ነው መጥቶ እንኳን እንዳስተካክልልኝ እንዴ? እንደፈረደብኝ ጣራ ይወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወጥቶ ነው ያገባኝ። የቤተሰብ ንብረት ነው ብራዘር። ይኸው ተናግሬ ጭራሽ ያለው ሰምታችኋል። የቤተሰብ ንብረት ነው ምን እሺ። ይሄ ልጅ ግን ጎበዝ ነው የምሬ ነው። በጣም ይጫወታል። በጣም የሚሰራቸው ቪዲዮዎች ይመቹኛል። እንዲሁ የለም አይቹ መጣው ይሽለ ከስመ አብ ወመንፈስ ቅዱስ ወሰዱት። ይሄ ሰላም ልጅ ነው ይዞብኝ ሄዱ እንዴ? እሱ እንዴት ይነካል? የምሬ እናት ግን እኮ የዋህ ነች። የፈለገ ቢሆን እንደዛ ታደርገው ማለት አባት ልጁን ሊጠረጥር ይችላል። አባትን ደግሞ ማለት ነው። ይሄ ልጅ የሆነ ነገር አግኝታ ይሄ ልጅ እንደዚህ ነው ይዋል ያለ ይላል። እናት ግን ምን ጊዜም ልጅ ጥሩ ነው፣ ልጅ ጨዋ ነው ማለት ነው። አንደኛ ራሷን በቤቷ ስለምታሳድገው እኛ እነሱ ፊት የምናሳያቸው ጸባይና ውጪ ስንሆን ያለው አንዳንድ ጊዜ አይገጣጠም። ለዛም ነው አንቺ ነሽ እንዴ ንያሽ ለበለብ እየሰጠሽ ነው ልጅ ነው ስለብኝ በቃ ይሄው ነው ሲግናል ምን ቤት አንቺ ስንኩ ነው ብለው አንቺ አላበዛውም እንዴ? ወይኔ ኮራሌ ወይኔ አነሳ አነሳም ደግሞ ስራው ስለሚያውቅ እስቲ ደውሉለት ደግሞ እስቲ ደውሉ። በኔ ነው ሁላችሁ እየጠጣችሁ ድገሚ ብራታ ነገሬሻል። ሰዓቱም ሄደ። የት ሄዶ ነው? እሺ መሸኩ። ወይኔ ልጅ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሁሉም እናጠቀ አጥፍቶ ሰርቆ መጠጥ ቤት ቆይቶ የት ብዬ ልፈልገው? የእናት አንጀት እንዴ ነው እንግዲህ እቤት ሲገባ ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ ፍቅር ድፍት ነው የምለው። ሰካራም አትበሉ፣ ሰካራም ክቡር ነው። ሰካራም ክቡር ነው። ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ተጠፈማ አለ ማን ያለው አባዬ እኔ ሰካር እኔ በፍጹም አባዬ አላደርገውም በፍጹም። ግባናትና ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኢንቲቪ ቀኑ ሙሉ ነው ሲግናል ሲል ነው። ምንድን ነው አያንተ ነገር እንደው ተሽጣው እኮ ነው አባዬ ልጅ እኔው ማን ነገር አንተ እንደሸጥኩት እንዴ? እኔማ ልባለናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንድ ሸጥኩት ደግሞ እኔ ብለህ ታከሳለህ። በዚህ ልምሽ ትዋሻለሽ እንዴ? እራሴ አይደለም እንዴ ያንጠለቀልኩት? እኔ እኮ ነኝ የሸጥኩት። አንዴ ወይኔ ነጩን በላ ይመቸው ይችላል። እቺንም ላላሳቀኸኝ ሰላም አልመጣም። ሰላም ነው። እንጀራ ስንት እንጀራ በላን? ሰላም አሉ ማማዝናሽ አንድ እንጀራ ብረት ብር አያው እኮ እንጀራውን በዚህ አድርጉት። ደፋ እንጀራውን በዚህ አድርጉት። እዛው ያዙ እና በመደሊት ነው። እናንተ ቀልድ አልቆባችኋል። የእኔ ልጅ ጉረስ አንድ አጉርሳ እግዚአብሔር አንድ አጉርሳ ሄዱ ጋለች ግፍ ነው። ችግር የለውም ማዘር ሂጅ ይበላል። ለጉረስ ታዲያ ነው የምመጣ። እሺ ማዘር እርሶ ካሉማ አንተም ድርሻህን ካ ኧረ ማዘር ችግር የለውም። ይኸው ይበላ ችግር የለውም ማዘር። ግን በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። ኧረ በጣም እናት የሆኑ ሰዎች ናቸው። ኧረ ማዘርዬ ቆዩ እኮ። አቤት ጠራችሁ? ኧረ ማዘር እንጀራ ቆየ። ደፋር ጎረሳችሁት እኮ
ማካ ማን ነው የሚደባደበው? ቆይ እንዴ እቺ የቷን ነበር የምንደበድበው? ቆይ ሰዎች የሴቶች ድብድብ ተቀይሯል እንዴ? በእንደዚህ መልኩ ሆኗል እንዴ ድብድባቸው? እንዴ እዛ ጋር ተይዟል እንዴ? ምን ሆኖ ነው ግን? ምክንያቱም የሚያውቅ ሰው የለም ደግሞ። አንተ ያማል እንደ እያያን ደምን አብደተኛ እኮ አንተ ከስላለጋ ጋብዞ ተናገራለ እንደ ደግሞ ጆተኒያ ምን ለማለት ፈልጎ ነው? ባንድ ተበጂ ታውቃላችሁ? ይሄ ከኋላ ከባጃጅ ዋላ ተሳፍሮ የነበረው ልጅ እግዚአብሔር ይመጫ ባባልሽ ጉድ ምን ለማለት ፈልጎ ነው? ሲቹ ለማለት ፈልጎ ነው? ዶክተር እየጉዶን ኩል ልጅ ታሟል። አይበላም አይጠጣም። ቁርሱን አንድ እንጀራ በድንች ወጥ እንደበላ አንድ እንጀራ በድንች ወጥ ያለው እናንተ ነው እንደው ቲቪውን ካንሰርስ ነው ያባት አንጀት አሁን ካንሰር በሽታው ነው። ካንሰርስ መቼ ምን አላት? ይቆረጥ አንድ ጉ ነው አንድ ጉ ስለማያስ አንድ ጉ ያጭድል ችግር የለም ችግር የለም። ኩላሊቱስ ፌል አድርጎ ኩላሊቱስ ምን አለው? ተረቱ አንተ ሰው የደህና በሽታ ጥራ ኩላሊትማ መቼ ያሳልም እንደው ይልይ ዶክተር ኩላሊት ዋናው የሰው ልጅ ሳምባ ነው። አዎ ሳምባ ስለሆነ ችግር የለውም። በሽታው በአንድ ደቂቃ ይውሰው። እሺ ዶክተር አታ በሽታ ማጣት ነው። አዎ ማጣት ነው። የገንዘብ ማጣት አዎ አያያያያይ እሱ ከባድ በሽታ ነው። በነገራችን ላይ የገንዘብ ማጣት በሽታ ለወንድ ልጅ ከባድ በሽታ ነው። ቢና አቤት ናማ መጥቶ ሁሌም ምግብ ልበላ ስል የሚመጣው ጓደኛዬ ኧረ ጋይስ እንደዚህ አይነት ጓደኛ አለ እንዴ? ይደረጋል እንዴ? ማለቴ ምን ሊያደርግ አስቦ ነው? ቢና አቤት ናማ መጥቶ ጠብቀኝ እንዳትመጣ በኢየሱስ አለ እንደዚህ የሚያደርግ ጓደኛ አለ? ቁም ነገር አለ? እግዚአብሔርን ምግብ እየበላ ምናምን በምግብ ሰዓቱ ላይ እየመጣ ምናምን ከዛ በኋላ ሲመጣበት ያኛው ምግብ መደበቅ ምናምን መጣው አቤት ቢና እንዴት ነው? ልጅ እየወለወልኩኝ ያልኩሽ መጣሁ። ያለው ሰው ቤት እየወለወልኩ ነው። እሱን አቁሞ ሊበላ ነው ገብቶ ወይኔ ለዚህ ነው መኖሪያ ሰው ስም ብቻ ነው። በነገራችን ላይ ጨዋታም ነው ግን ቁም ነገር አለው። ተካፍሎ መብላት ነው የመሰለ ነገር የለም። ቁም ነገር which means ወንድሙ መብላት ሳይሆን ክፋቱ አብረን ያልበላነው ነገር ብቻችንን መብላት ማንችልበት ሁኔታ ላይ መጣ ይችላል። እና አንዳንዴ ተካፍሎ መብላትም ጸጋ ነው፣ በረከት ነው። እና አሪፍ ነገር ነው የሰራው። ግን እርግጠኛ ነኝ የምነግራችሁ እነዚህ ጓደኛ ግን አለ ብዬ አላስብም በራሴ መንገድ።
እንዴ ያራዳል አማራሻ እንዴ ነው አራንጠፉማል ወዴት እየሄድክ ነው? እዚህ ቸከሳለሁ አራት ብዬ ቸከስ ምናምን ተላለበት በስንተኛው ክፍለ ዘመን አንተው ወጣት ነህ ትሰራለህ እና ምን ይፈጠር የሲግማ ጮቤ ማለት ነው። ሲግማ ሲጫወት እሺ ስለሴት ቦታ ትሰጣለህ። በምን ጊዜ ነው ሄደህ ሴት ምናምን የምትሆነው? እኔ በባለፈው የጋሽ ጥሩ ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድ ይመራሹ ጠላ ቤት ከዛ ወሰብኩትና አንድ ጆክ ጠላ እንደጋብዝኩት የመጀመሪያ ልጁ ሄዳለኝ። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እንደጠጣ እንዲሁም ለአንተማ ብዙ ሰውነትን የመጨረሻ ልጅን እጀርልሃለሁ መርቅልሃለሁ አለ። ሁለት ልጅ ነው በአንድ ሄዳረ። በጣም የሚገርም መረጃ ገዛ በቃ እንደዛ ነው ማድረግ ያለብን። እኔ ምን ስክሮን ነው ሁለታና ረሶች ይመለስ አንዳንድ ጊዜ ማለት ነው ሁሉም ሰው መካሪ መሆን አይችልም። ነው ምን ሆነ ነው ከተቀበኙ አባቴ የለብለብ አርጓት ነው ከብርቄ ጠላ ቤት እንሄዳለን። ይሻላል ጥግንግን ትላለሽ። አንድ አራት ጆክ እንጠጣበት ይሻላል። እንጠጣ ታኩርን የገጮን በግን የማግኝቸዋለሁ አንተን ያሳድጌ ሰው ቆይ ሰሞኑን ምን ጀመረ ግን እኔ ግራ እየገባኝ ያለው በቃ ታኩር በበግ ፈመሰ። እንደ ድንገት ቫይራል ወጣ፣ በዛው ልጁ ታወቀ። ሁሉም አሁን በግ ይዞ እየመጣ ታኩር በበግ ፈመሰ። እኔንም ግጩኝ እንዴ! አሁን ይሄም ሊገጭ ነው እንግዲህ። ባለፈው የሆነች ጩጬ ሴት መጣ እንደዚህ ብላለች። ታኩርና ፈምሳችሁታል እኔንም አፈምሱኝ ብላ። በጎቹ ለምን አይፈምሱም ነው? አሁን በጎቹ ቢፈምሱ ምንድን ነው ችግሩ? በጎቹ ያፈምሳሉ፣ ከዛ ይታረዳሉ። ልክ እንዳንዳንድ ሰዎች አንዳንድ ሰዎች ድልድይ ይሆኑላቸውና ከዛ ይፈርሳሉ መጨረሻ ላይ የራሳቸው ማለት ነው፣ ሌላ ሰው ካሻገሩ በኋላ። ታኩርን የገጮን በግን የማግኝቸዋለሁ አንተን ያሳድጌ ታኩርን ትገጫዋለህ እኔንም ግጨኝና አፈምሰኝ ግጨኝ። እኔ ምንድን ነው የሚገርመኝ ታውቃላችሁ? በጎቹ ራሱ ማለት ነው ቋንቋ የሚሰሙ ነው ይመስሉት። ታኩር ስንል ታኩር ለመጣች እድሜዋ ረዥም ነች ሰው ከሁለት ዓመት በኋላ ከእስር ቤት እየወጣሁ ነው እና ጠፋኝ። አክስቴ ሰፈር እዚህ ጠፋኝ። በቃ የቱ ጋር አንድ ያስደውኝ ስልክ በእናትህ ቻርጅ የለውም። ፓወር ባንክ አለ እዚህ አስደውለኝ። ካርድ ቤት ያለው እዚህ ተዘጋጅቼ ነው የወጣሁት። በአራት ሰ ይቻል ከእስር ቤት የወጣ ሰው ፓወር ባንኩ ካርድ ብዙ ነው የሚወጣው። ሳፋሪኮም ወደ ኢትዮ ቴሌኮም ፓኬጅ ገዝተህ መደወል እንደሚቻል አላውቅም ነው የምትለኝ? እኔም አላውቅም በነገራችን ላይ። አለ እንዴ ሳፋሪኮም ወደ ቴሌ መግዛት ይቻላል? ከቴሌ ሳፋሪኮም አላየሁም በነገራችን ላይ። እዛ ይቻላል እንዴ? የትኛውም አይነት ከሳፋሪኮም ፓኬጅ ገዝተህ እንደፈለግ ወደ ኢትዮ ቴሌኮም መደወል ትችላለህ። ኮከብ 77 መሰላል በመደወል ፓኬጅ በገዛ ቁጥር ለእያንዳንዱ ፓኬጅ ጉርሻ አላቸው። የዚህ ያህል ሰው ማሳመን ችሎታ ካለው የዚህ ያህል እውቀት ካለው ለምን አባት ዘርቃል ሰው? 24 ሰዓት ጎረቤቶች ጋር ማውጋት ትችላለህ። ገባህ? ማውጊያውን ሊወስድበት ነው እኮ 24 ሰዓት ማውጋት ትችላለህ ከቤተሰቦች ጋር ብሎ ማውጊያው ስልኩን ይዞ ደግሞ ፕሮማክስ ነው እባክህ። ልጁ ግብዳ ነው እሱ ሌላ ታሪክ ነው ደግሞ ራባ ይላል። ይመቻቻል። ጆን ዳንኤል ይፈታልን? ዳንኤል ይፈታልን? Why do you want John Daniel freed? እኔ አላውቅም። ሰው ሲጮህ ሰምቼ ነው። ሶ ጋይዝ ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አሳውቁኝ ማለት ነው። በሚቀጥለው ባሪ ቪዲዮ እስከምንገናኝ ድረስ ፒስ